እዛ ስንዘላዘል ለሚያመሻውት አንተ የምትናገረው ሰዓት ይኖር እንዴ? ጉድ ፈላ ዛሬ የምሩን ጭራሽ ጨዋታ እንዴ! ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም ነው አለን፣ እግዚአብሔር ይመስገን ደህና ነን። እንግዲህ ያው ቪዲዮ መስራት ከጀመርን ቆየት እያልን ቢሆንም አሁን ደግሞ ደረብረብ እያደረግነው ነው እና ዛሬ በአዲስ ስራ ነው የመጣሁት። ዛሬ እንግዲህ እኔ ሁሌ ቀድሜ ነው የምገባው። አባዬስ ትንሽ ስራ ይበዛባታል እና እሱን ስራ ወይ ስራሽን ምረጪ ወይም እኔን ምረጪ፣ ምክንያቱም ሰዓት እያመሸሽ ነው ምናምን ብዬ ነው ዛሬ የምገጥማት። እንግዲህ ጋይስ ዛሬ ያው ዱላም ሊኖረው ይችላል። ያው ትንሽ ነገሮችን ቀለል ማድረጋቸው ብዙ ጊዜ ያው ትንሽ ይችን ፈርቼ ነው እና ስለዚህ የሚሆነውን ነገር አብረን እናያለን። ባለፉት ቪዲዮዎች ብዙ ቪው ባይኖረውም ግን ደስ ብሎኛል። በአጭር ጊዜ ቪው አግኝቷል። ያን ያህል ባይሆንም የጠበቅነውን ያክል ባይሆንም ግን ደግሞ በሰራነው አቅም በጣም ቆንጆ ነው። ስለምታግዙን ስለምታበረታቱን በጣም እናመሰግናለን። ሰብስክራይብ፣ ሼር፣ ኮሜንት መጻፋችሁን እንዳትረሱ። ምክንያቱም ይሄ ለኛ በጣም ትልቅ ለኛ በጣም ትልቅ እርዳታ ነው፣ በጣም ትልቅ እግሻ ነው እና ስለዚህ ቪዲዮን ከማየታችሁ በፊት ሰብስክራይብ አድርጋችሁ ሼር አድርጋችሁ ኮፒ ሊንክ አድርጋችሁ ስለጋብዛችኋለሁ። አመሰግናለሁ። ወደ ቪዲዮ እንዴት ነው ምሽቱ? እንዴት ነው? ምን ነው እስካሁን በጊዜው ማለት እንዴ? በጣም አመሸሻታል። ስንት ሰዓት ነው? እስኪ ስንት ሰዓት ሆነ? ስንት ሰዓት እና መቼ እንዴ? በበፊቱ ሰዓት ነው የመጣሁት። ቢሆንስ እንዴት እንዴ? አንዳንድ ቀን ማሻሻል አለብሽ እኮ እንዴ? እንዴት ነው የሚሻሻል? ስታስቢው ሲጀመር ማለት ነው። እኔ አሁን ሁሌ ቀድሜ ገብቼ ይደብረዋል ብለሽ አታስቢም እንዴ? ሲጀመር የወጣሽ ቆይተሽ እና ታዲያ ስራ እኮ ነው እና ስራ ቢሆንስ እንዴ? እና ታዲያ ስራ ነኝ። ከዛ የሰው ቤት እኮ ነው ተቃጥሬ የምሰራው። ሰው ጥለህ አትወጣም። አይ ቢሆንም ግን ሁሌ እንደዚህ ሆኖ የምንቀጥል አይመስለኝም። ኧረ እባክህ እና ምን ይሻልሃል? የምርህን ነው ታዲያ? ኧረ እንዴት ትቀልጃለሽ? ጉድ ፈላ ዛሬ። እና ታዲያ ምን ላድርግ? እኔ የሴት ልጅ የማውቀው ሴት ልጅ ገብታ ቤት ቀድማ ገብታ ቤቱን ሞቅ አድርጋ አጫጭሳ። ያው ዛሬ ደግሞ ስራ ታውቃለህ፣ ከሰዓት ስራ ገባሁኝና ከዛ ታክሲ አጣሁ መሽ። ግን ደግሞ ከበፊቱ ሰዓት አላመሸሁም እኮ። አይ እንደዚህ ከሆነ እንግዲህ ስራ መቀየር። ምንድነው ስራ መልቀቅን መቀየር ነው? አዎ እንዴ አሁን አሁን ከስንት ሰዓት? ከ2 ሰዓት ተኩል እስከ 3 ሰዓት ባለው ቤት እገባለሁ እና መቼ? ኧረ አልመሸም፣ ነጋ እንጂ እንዴ። አትሳቂ ደግሞ ትስቂያለሽ እንዴ? እኔ በጣም ነው ያናደድሽ። ምን አናደደ? አንዳንዴ እኮ የሰው ልጅ ሰዎች ምን ያስባሉ ብሎ ማሰብ ትልቅነት። አይ ምን ያስባሉ ምናምን ሳይሆን ይሄ እኮ ተስማምተን ነው አይደለ እንዴ የምሰራው። በቃ ታዩ ስራውን ታዩ። በቃ ያንቺ ስራ ተሰራ አልተሰራ ነው። ኧረ ታዲያ ይቅር ይሻላል። አዎ እሺ ክፈለኝ። ክፈለኝ እንዴ። ያለ ስራውን እንደው እዚህ ምድር አሁን ያለ ስራ ተቀምጠህ ይኖራል? ይቻላል? ኧረ እዚህ ምድር አይቻልም እኮ ታዲያ። እና ታዲያ እያመሸሽ ያለ ሰዓቱ እየገባሽ ያለ ሰዓት አትበል አንተ። ዛሬ ምን ተገኝቶ ነው ያለ ሰዓት የምትለኝ እንዴ? በሰዓቴ ነው የመጣሁት። ምንድን ነው የምትለው እንዴ? ጉድ ፈላ ብለኸኝ አታውቅም እኮ። እንዴት ዛሬ ምን ተገኘ አሁን ያለ ሰዓት ምናምን ብለህ እኮ ምናምን አትይኝ እንደዚህ። አይ በዚህ ልክ እንደዚህ በጣም ራሳችንን ማንዘላዘል ያለብን አይመስለኝም። መንዘላዘል አይደለም እኮ
ስራ ነው ያመሸሁት እኮ ታውቃለህ አይደል እንዴ? ማታቅ ምናምን ዝም ብዬ ወጥቼ አምሽቼ ቢሆን አዎ ኤልያስ ብላል። ግን ይሄ ደግሞ ያመሸሁት ስራ ነው። ስራ ነው ያመሸሁት። ከስራ ስመጣ አንደና መጥተሽ ተብሎ ሰው በእንትን ይቀበላል እንጂ ፊት ከእንደዚህ ከስክሰን እንደምትጠብቅ ጉድፈል እንዴ ምን ማለት ነው? ከዚህ በኋላ ግን ከዚህ በኋላ ምን ቀድሜሽ መግባት አልፈልግም። ኦኬ እኔ ቀድሜ መግባት ያለብኝ ስራ ከሆነስ እሱ አይመለከተኝ ማለት አይመለከተኝም ማለት ነው። ብቻ ግን እኔ እንደዛሬ ቆይ አምሽተሽ ብትመጪ ምርጫሽ አንቺ ነው። መምረጥ ትችያለሽ። ምርጫሽ ምን ማለት ነው? ምርጫ ምናምን የምትለው ጭራሽ ምርጫ ምናምን አለ እንዴ? ታዲያ ኧረ እባክህ ሁሌ ታዲያ እኔ በር እየከፈትኩኝ እየገባሁ ታዲያ ምኑ ላይ ነው ለእኔ አንቺ ሚስትነትሽ ምኑ ላይ ነው እንዴ? እና ታዲያ ስራ እየሰራ ልንገባ ነው እንጂ አብረን ልናድግ ነው እንጂ ታዲያ እንዴ እኔ ቤት ቁጭ ብዬ ታዲያ እንዴ ጉድፈላ ከበር ታደርጋለህ? እኔ ቤት ልቀመጥ ትችላለህ? እንደዛ ይሻለኛል። ያረ ነገ ጀምር ያለኝ እያመሸሁ እመጣለሁ። ለምን እያመሸሁ? እኔ ባመሽ ይሻለኛል። አንቺ አምሽተሽ ከምትገቢ እኔ እያመሸሁ እሱ እኮ ነገርኩህ እኮ የስራው ጸባይ ስለሆነ ነው አንዳንዴ የማመሸው እንጂ ሁሌ እንደማላመሽ ታውቃለህ እንዴ? ደስ አላለኝም። ብቻ ሁኔታሽን ሁሉ እያየሁ ነው፣ አክቲቪቲሽን ሁሉ እያየሁ ነው። ብቻ ደስ የሚል ነገር አላየሁም። እኔ በግልጽ ልንገርሽ ብዬ ነው ዛሬ። ምንድን ነው ያደረኩ? ማምሸትሽ ደስ አላለኝም። በቃ እንዴ ማምሸት ብቻ ነው ያው መሸ ነው የሚባለው እኮ ቀደም ሲል አይደለም። አንዳንዴ ሰው ለመረዳት ሞክር። ተነጋግረን ስራ ጀምር ያለውን ነገር አንተ ሌላ የምትል ከሆነ እንዴ ምን ማለት ነው? በቃ እንደዚህ ብያውቃለሁ። በቃ ዩቲዩብ ጀመርሻል አይደለ? ዩቲዩብ ጀመርሻል አይደለ? ዩቲዩብ ጀመርሻል። ስለዚህ ዩቲዩብሽን በፍጥነት መስራት። ከዛ ውጭ ግን እዚህ አምሽቼ እንዘላዘላለሁ ምናምን ብትይ ፈለገሽ መድረስ ትችያለሽ። ይሄ ነው በቃ መልስ። እንደዚህ አንቀጥልም። ምን ማለት ነው? አሁን ደርሰን እንደዚህ አንቀጥልም ምናምን ማለት እንደዚህ አይነት ነገር እኔ ደግሞ ገብቶሻል። እንደዚህ ተረጋግቼ ማውራሽ ደግሞ ያው በተረጋጋ መንገድ እንረዳዳ ብዬ ነው እንጂ ውስጤ በጣም ተቃጥያለሁ ለራሴ። ስለዚህ በስርዓት መስራት ያለብሽን ስራ መርጠሽ ወይ እኔን ትመርጫለሽ ወይ ስራሽን ትመርጫለሽ። ጭራሽ እንደዚህ ማለት ጀመርክ? ኧረ እባክህ እንዴ ምን ማለት ነው እንዴ? እንደዚህ ይሄን ያክል ስራዬን ትመርጫለሽ? ይሄ እኮ ስራ ሌላ ነው፣ ትዳር ሌላ ነው። 11 ሰዓት ነው የምወጣው። 11 ሰዓት ነው የምወጣው። ታውቂያለሽ? እና ያንተ የስራው ጸባይ ነው እንደዛ የምትወጣው። 11 ሰዓት ነው የምወጣው እኔ። ከዛ ግን አንቺ ስንት ሰዓት? 4 ሰዓት 3 ሰዓት ትገቢያለሽ። ምንድን ነው እኔ ቤት ላይ እኮ ምን እየተከናወነ እንደሆነ ራሱ እንትን አይለኝም። ይሄን ቴሌቪዥን አገኛለሁ፣ ቴሌቪዥኑን በራጉር ይተኛል። እና ታዲያ እኔ እመጣ አይደል እንደ 3 ሰዓት እኮ ደርሳለሁ። 3 ሰዓት ሳይሆንም ደርስበት ቀን አለ። ስንት ቀን ነው ተኝቼ እንደተኛው? ስንት ቀን ነው የገባው? መቼ እንደተኛው? ኧረ እባክህ መቼ እንደተኛው የገባሁት? ተኝቼ ገብተሽ አታውቂም? አላውቅም እንዴ እዛኛው ቤት እያለ እና እሱማ ታዲያ ድሮ ማምሸት የነበረ ሰዓት ነው። አሁን ግን የለም እንደዚህ አይነት ነገር። ዞሮ ውሳኔሽ እንድትነግሪኝ እፈልጋለሁ። የምን ውሳኔ? የሆነ የምን እንትን ነው የምታወራው? ያልገባኝም አንተ የምታስበው ነገር። በቃ እንግዲህ ስራሽን መምረጥ ካለብሽ ስራሽን ትመርጫለሽ፣ እኔን መምረጥ ካለብሽ ደግሞ እኔን ትመርጫለሽ። ኧረ እንደዚህ የሚባል ነገር የለም። ይሄ ስራ ነው፣ ይሄ እንትን ነው። አንተ እንዴት እዚህ ጋር ማለት ይሄ ምርጫው ስለምን ታስገባለህ? ነገሮች ሲጀምር እና እየተስተካከለ ነው። በቀን የሚሰራ ቀን ላይ እስከ 11 ሰዓት ተኩል የምትሰሪውን ስራ አስተካክለሽ መስራት። ከዛ ውጭ እኔ ስራ እንዳትሰሪ አይደለም፣ ስራ እንድትሰሪ እፈልጋለሁ። ግን በዚህ ልክ እያመሸሽን አይደብርሽም? አንቺ ራሱ ስገቢ ራሱ ለምን የሚደብረኝ? አንተ ምን እያልክ ነው እንዴ? ምን ማለት ነው? ህይወትን ለማሸነፍ መሰለኝ ጠዋትም ማታም የምሮጠው። ህይወትን ለማሸነፍ ቢሆንም እኮ በጊዜ እንጂ እዛ ስንዘላዘል አለ የሚያመሻት። አንተ የምትናገረው ስነ ስርዓት ይኖር እንዴ? ጉድ ፈላ ዛሬ
የምሩን ጭራሽ ጨዋታ እንዴ ምን ዘራዘር መሰለህ ነይሽ ነይ ነይሽ ነይ ተቀመጪ። እያወራን አይደል እኮ እና ታዲያ እንደዚህ ገና ተመግባቴ እንደዚህ ተማኛ ታወራለህ እንዴ? ገና መግባቴ እኮ እና ብትገቢ እና ታዲያ እንዴት እንደዚህ ተማኛ ታወራለህ? አንቺ ራሱ እንዴት ነው ለባልሽ እንደዚህ አይነት መልስ የምትመልሺ? አይ ምን ማለት ነው? የባልሽ መልስ ምናምን አነጋግረን አስተካክል። አሰብ ከስራ ውሎ ሲገባ እንዴት ነው እንደምትለን እና ምን እየተናገርሽ ነው አንቺ ራሱ? ምን እየተናገርሽ ነው? ምን እያልሽ? በቃ ታዲያ ስራ ነው ያመሸሁት አይደል እንዴ? ሳላግጥ ወይም ስጫወት አይደለም ያመሸሁት። ስለዚህ አንተ በዚህ ልክ አልተረዳኝ ምን እንዴ? ጭራሽ ምረጭ ምናምን ትላለህ እንዴ? እኮ እሱን እንድትነግሪኝ ነው አሁንም ድጋሜ ነው እያልኩሽ። ምን ነው እንድትነግሪኝ? አሁንም ምርጫ? አዎ በጤናማ አይደለም። የሆነ ችግር አለብህ። ምንድነው? ያሰብከው ነገር አለ? ያሰብከው ነገር ካለ በግልጽ መናገር ነው እንጂ የሆነ እንደንተን የጠማሚት ምናምን ሜዳ ያስፈልግ። ምንም ነገር አላሰብኩም። በቃ አሁን ከዚህ በኋላ አላመሽም ነው የምትይኝ ነው ወይስ ደግሞ? እሱን እንግዲህ በአንድ የምወስነው ነገር አይደለም እንዴ እኔ ሌት ከቀን እየለፈውኝ አልሞላልኝ ብሎ አንተ ጭራሽ እንደዚህ ትተኛለህ እንዴ? ምን ማለት ነው አንተ? እንግዲህ እኔ የመሰለኝና የተናገርኩኝ በቃ የራሱ ጉዳይ። እሺ ይቅርታ ነው ለከከኝ ፍናት ምን የራሱ ጉዳይ። የወዲሁን ከተናገር በኋላ እንደ ፕራንክ ነው ማለት እና ታዲያ ፕራንክ ነው እንስራ ብለን አንድ ቀን የማኔር ግዛዴ ብለሽኝ እና ቢሆንስ እንደዚህ ባላ እንደ ታዲያ እንትን ብለሽኝ እንዴ? በቃ ፕራንክ ነው። አሳዝነሽኝ ነው በነገራችን ላይ ይሄንን ፕራንክ ያሰብኩት። አሳዝነሽኝ ምናምን በቃ ያልፍልናል። ነገ ከነገ በኋላ ትልልቅ ደረጃዎች ላይ እንደርሳለን። እሺ የኔ ቆንጆ ተንበል ሰራላለሁ። ቆይ እንደሰራልኝ ማለት እሱን በሌላ ቪዲዮ እስከምንገናኝ